እንዴት አመሻችሁ? እንዴት ዋላችሁ? የቡሬኬ ነገር ገርሞኝ ነው። ምን ነው አሁንም ድጋሚ ጥፋት ላይ ጥፋት እየሰራ ያለው? ሲመከር የማይገባው ምን እያለ ነው? መጀመሪያ ሳይታረቅ ይቅርታ ሳይጠይቅ እንደገና ደግሞ ቀለበት መልሶ ያንኑ ቀለበት ደግሞ መልሶ ስንት ዓመት ነው ቀለበት ሲታሰር የሚኖረው? አባቷን መላጣ የመላጣ ልጅ ብሎ ሲያበቃ ልጅቷን አሁን ደግሞ ይቅርታ ብሎ የሚጠይቀው ምን ብሎ ነው? አባቷ ጋር ሊቀርብ የሚፈልገው እንደውም እንደ ጓደኛው የሚያየውን ጋሽዬን የመላጣ ልጅ ብሎ እሷን ሲሰድብ እሳቸውን ይሰድባል እንዴ? እንዴት ነው ሰው የማይማረው? ኧረ ትልቅ ነውር ነው፣ በጣም ትልቅ ነውር። ያሳዝናል። አንተ እኮ ዲቃላ አስረግዘሃል ነው የተባልከው። ስለዚህ በለዋ ላይ ነው የሄድከው። 6 ወር ሁሉ አብራችሁ ነው የነበራችሁት። ከዓመት በላይ አብራችሁ ነው የኖራችሁት። ሽማግሌ ይዘህ እግር ላይ ወድቀ ልላስ ብለህ ክሰህ ነው እንጂ በለዋ ላይ የተጫወትክባትን ፌንት የወደቀችውን ልጅ እንደገና መልሳ አሁንም ደግሞ እቃ ጫወታ አሻንጉሊት ገዝተህ መጫወቻ ልታረግ ትፈልጋለህ እንዴ? እሷ ህይወት የላትም እንዴ? አሁን ደግሞ አንተን ተቀብላ ስንት ዓመት ደግሞ ልትጠብቅ ነው ለጋብቻው? በጣም ነው የሚያሳፍረው። እንደሱ አይደለም። እኔ የምመክርህ ብትቀበልም ባትቀበልም ግድ የለኝም። እኔ ምን ቸገረኝ? እኔ ምን ማድረግ አለብህ? ሽማግሌ ያዝ፣ ይቅርታ ጠይቅ፣ አባቷ ጋር ይቅርታ ጠይቅ። መጀመሪያ ሊያስታርቁ የለፉትን ሊያስታርቁ እንደ ጓደኛቸው ተጣላቺ ብለው የነገርካቸውን ታረቁ፣ አንቺም ግቢ አታካብጂ ብለው የመከሩትን ሰድበሃቸዋልና መጀመሪያ አባቷን ይቅርታ ጠይቅ። ቀጥለ ደግሞ እሷን ይቅርታ መካስ ያለባትን ክሰ ነው እንጂ የነበረ ቀለበት አውጥተህ ነይ ላርግልሽ ብለህ ትቀልዳለህ እንዴ? ሲጀመር ደግሞ አንተ ለዛች ሴትዮ ለልጅቷ ብቻ ነበር የምታግዘው። እሷ ስትናገር አፏፏን ትል ነበር ቀደም እያልክ። እኔ አንቺን ለምኜ ነው እንዴ አብሬሽ የምኖረው? እስከ መቼ ተለማምጬ ነው አብሬሽ የምኖረው እያልክ ስትፎክር አልነበረም እንዴ? እኔ ምክሬ እንደዚህ ነበር እንዴ? መክሬያቸዋለሁ እኮ። ለምንድን ነው እንደዚህ አድርገህ የምታበላሸው? በጣም ነው የሚያሳዝነው። ያብ የሚባለው ደግሞ ወንድምህ ኦዲየንስ የሚሳደብ አሮጊቶች፣ ትልልቆች የእናንተ ጊዜ አይደለም። ከኛ እኮ ነው የሚለቅመው። ሰብስክራይብ ከኛ ለቅሞ እኮ ነው አርበርስ በቀደም የሰራው እንዴ 100 ሺህ ሲገባ ከእንደኛ አይነት ከደካማ ከህፃኑም ከትልቁም ከትንሹም ለቅሞ እኮ ነው። እንዴት ነው ኦዲየንስ የሚሳደበው? እናንተስ እኔ እንጃ። መላጣ ያሳደጋት እንዴት ጨዋ እንደሆነች አይተሃል አይደለም? በራስ እዘን። ከአንደበት የሚወጣው ነገር መቆጠብ አለበት። እናንተ እኮ ከህዝብ ላይ ለቅማችሁ ከመዳብ ቅመሞች አግኝታችሁ ነው ራሳችሁን የቻላችሁት። ዝም ብላችሁ አይደለም። እንደው ትንሽ ትሻሻሉ ሰውነታችሁ ሞላ ሲል ደረታችሁን ትነፋላችሁ። ወገኖቼ እኔ እውነት ከመናገር ወደኋላ አልልም። ሰብስክራይብ አድርጉልኝ፣ ተከተሉኝ፣ እንዲደርሰው አድርጉልኝ። እኔ የምናገረው እውነቷን ነው፣ የታየኝን ነው። አልዋሽም። ለሳንቲም ብዬ አይደለም እዚህ ጋር ቁጭ ያልኩት፣ እውነቱን ለማውራት ነው። ያጠፋና ያጠፋ ያላጠፋውን ደግሞ ጥሩ ሰርተሃል ለማለት ነው እዚህ ቁጭ ያልኩት እንጂ ብር ለማግኘት ብቻ አይደለም። እኔ አዝናለሁ። እኔ በተሰራው ነገር ሁሉ ይቅርታ እንድትጠይቁ፣ ወንድምህም አንተም ኦዲየንስን ይቅርታ እንድትጠይቁ። አመሰግናለሁ።